እንዴት ናችሁ? ከዚህ በፊት ሽሮ ሜዳ አካባቢ የፈረሰውን ቦታ በደንብ እንድታዩት ብዬ የሆነ ቪዲዮ ሰርቼላችሁ ነበር። በዚህኛው ቪዲዮ ደግሞ ኦልሞስት ከ2-3 ሳምንት በኋላ ማለት ነው ያለው ለውጥ ምን ይመስላል የሚለውን ነገር በደንብ እንድናየው ነው። ያ ማለት ኦልሬዲ አሁን ግንባታ ላይ ያለው ቦታውንም በደንብ የሱቅ ግንባታ እንደሆነ ነግሬያችኋለሁ ባለፈው። ሶ አሁን ላይ ከ2-3 ሳምንት በኋላ ያለውን ፕሮግረስ እንድታዩት ማለት ነው። ጠጋምበልና በደንብ ያለው ነገር እንድታዩት ላድርጋችሁ። ይሄ አሁን የተገነባ ያለው የሴሚ ቤዝመንቱ ነው። ሴሚ ቤዝመንቱ ሚንስ ከፋውንዴሽን ቀጥሎ ያለው የሴሚ ቤዝመንት ወይም ስኮችን የሚይዘው ፓርት ማለት ነው። ከዚህ በላይ አንድ ሴሚ ቤዝመንት ይቀረዋል። ወደ ታች የምትዋት ደግሞ የሊፍት ቦታ ነው። አይ ቲንክ ትንሽ ከቨር የተደረገ ይመስለኛል። እዛ ጋር የሚታያችሁ ከሆነ ያኛው ፓርት የሊፍት ቦታ የሚሆን ማለት ነው። ሁለት ሊፍቶችን እዛ ጋር ከቨር ያደርጋል። መሀል ላይ ደግሞ ሜቢ ፍሎር የሚያታችሁት ከሆነ ስካሌተሮች ይኖሩታል ማለት ነው። 6 ስካሌተሮች ይኖሩታል። ሶ መሀል ላይ እነሱ ፕሌስ ይኖራል ማለት ነው። አሁን ላይ በደንብ ባናየው ፕላስ ደግሞ ሳይዙም ይሄ ብቻ አይደለም። እዛ ነው የታጠረው ቆርቆሮ በደንብ የሚታያችሁ ከሆነ እሱ ፈርስና ወደ ኋላም ትንሽ ኤክስቴንድ የሚደረግ ሳይዝ አለው። ጠቅላላ ህንጻ የሚሆነው G+6 ነው። ያው ይሄ ህንጻ የሚገኘው ባለፈው በደንብ ነግራችኋለሁ ብዬ ነው። ሽሮ ሜዳ ስፔን ኤምባሲ ፊት ለፊት ወይም ከአሜሪካ ኤምባሲ ከፍ ብሎ ነው። ሶ ያለው ነገር በደንብ ዲቴል ማየት የምትፈልጉ ሰዎች ደግሞ ስልክ እናስቀምጥላችኋለን መጨረሻ ላይ። ሶ ፍላጎቱ ያላችሁ ሽሮ ሜዳ አካባቢ ያላችሁ ሰዎች በእነዛ ስልኮች ልታገኙ ትችላላችሁ ማለት ነው። ሞር ያለው ነገር ደግሞ በደንብ ከዚህ ቪዲዮ በኋላ በደንብ ማሳያችሁ ይሆናል ማለት ነው።